በእግዚአብሔር ቀኝ የሚገኘው መልአክ እንኳን በሰው ልጆች መከራ አዝኖ እንደነበር ያውቁ ኖሯል። ስሙ ሚካኤል ይባላል። በውበት ተሞልቶ በዝማሬ ከኋላ ከሚያጅቡት አንዱ ሳይሆን ፊት ለፊት የሚመራ ኃያል ተዋጊ መልአክ ነው። በሆነ ወቅት ከሉሲፈር ጋር በሰማይ ኃይለኛ ጦርነት ገጥሞ ነበር። እናም አንዴ ብቻ ጦሩን ይዞ ወደ ታች ሊጥለው ችሏል። በሰማይ ያሉ ህዝቦች በሶስት ቃላቶች ያስታውሱታል: ኃይል፣ ፍርድ፣ ድል። ማንኛው መልአክ እንደ ሚካኤል ሐዘን ተሰምቶት ጠላትን ከህዝቡ ሊያስጥል አይቻለውም። ምክንያቱም መላእክት አይሰማቸውም። በጨለማ ግዛት ላይ ሰልፍ አይወጡም። በፍርሃትና ጭንቀት አይዘምቱም። በእናንተ ቦታ ሆነው ነገሮችን አያመዛዝኑም። ሕያው እግዚአብሔርን ማምለክ ብቻ። እስከ አዳም ስህተት ድረስ እንዲህ ቢሆንም እግዚአብሔር የሰው ልጅን በውድቀቱ ጊዜ እንዲጎበኘው ሚካኤልን ይልከዋል። በዛን ቀን ለመጀመሪያ ጊዜ ወደ ምድር ወረደ። ልክ እንደወረደ ያገኘው የጦርነት ሜዳ አልነበረም። በህይወት ጎዳና ለኑሯቸው ደፋ ቀና እያሉ ያሉ ሰዎችን ያገኛል። እግዚአብሔር ፊት ቀርበው እርዳታን የማይጠይቁ፣ ልባቸው ተሰብሮ በፊታቸው ፈገግታ የሚደብቁ፣ ምንም ነገር መያዝ የማይችሉ እጆችን፣ እግዚአብሔር እንደማያስፈልጋቸው የሚያስመስሉ፣ በምድራዊ ብልጽግና የተመኩ ሰዎች። በዛም ቅስፈት ስለ ሲኦል ነደድ እሳት ልብ ብሎ የማያውቀው መልአክ በድንገት አንድ ነገር ያስጨንቀዋል። ያልተለመደ ለመጀመሪያ ጊዜ እንደ ሰይፍ የተሳለ ጭንቀት ልቡን ወጋው። ሰዎችን እያስጨነቀ ያለው ነገር ሰልፍ ወይም ጦርነት ሳይሆን የኑሮ ልፋት ነው። ከዛም ያልታሰበ ነገር ሆነ። ከልቦናው በማዘኑ ፍርድን የሚቀበል መልአክ እጁን ሰበሰበ። ከዛን ቀን ጀምሮም ተዋጊ መልአክ ብቻ ሳይሆን በእግዚአብሔር የሚያምኑትን የሚጠብቅ ሆነ። ተስፋ ያልቆረጡ ነፍሳትን ከክፉ መከለል። ከሁሉ ያጣችሁ ሲመስላችሁ፣ ከግርግሩ የተለያችሁ ስትሆኑ፣ ለእናንተ ሲል ያዘነ መልአክ ባይታያችሁም እየተመለከታችሁ ነው ያለው። ከእናንተ በላይ የጨለማውን ኃይል ሁል ጊዜ ይወጋል። በመከራ ስቃይ ውስጥ ከእናንተ በላይ የሆነ የተሸከማችሁ እንዳለ ተስፋ እያደረጋችሁት ከሆነ እንግዲያውስ ተስፋ ብላችሁ ኮሜንት ላይ ጻፉ። ቀጥሎም ይህንን ቪዲዮ ለሌሎች በማጋራት ከእንግዲህ ወዲያ የኔ ነገር አብቅቶልኛል ብለው የተጨነቁ ሰዎች መላእክት እንኳን ስለኛ መከራ እንዳዘኑና ብቻቸውን እየታገሉ እንዳልሆነ ይወቁ።